ሰላም ነው ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ አንተ ሰው አይደለክ እንዴ አይደለኝ ይሄ ምንድነው የሚበላ ነው አሬ ካሜራ ነው እንዴ አንተ ቆይ ታረቀኝ አይደለክ እንዴ ታውቀኛለህ እንዴ 2 አመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ ወንድሜ ታውቀኛለህ ስማ የቤት ክራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም ስማ ተረጋጋ ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ እኔ ታረቀኝ ታርዛን ነኝ ወንድሜ እሺ ቆይ አጎት እየጠራ በቃ እቤት ግባ እየተባልኩኝ ነው ቻው ልጄ እንጀራ አባተ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው ትንሽ ሆዱን ስላመመው ነው አንተ ማረባ መቆጣጠር ስላቃተኝ ነው እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም የቤቱ አቦራ አይደለ እንዴ እስኪ አንተ አፍስበት እንደሱ ልልህ ፈልጌ አይደለም ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ ከዛ እኔን እናቴን አትምታት በ30 ዓመት የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ አባትህ አንበርክኬኝ አልገርፍህ ያው አይኑን እንዳታየው እሺ ቤቢዬ ያው ሁሉም ያልፋል እዚህ ቤት ዘበኝነት የተቀጣለ ሰላም ነው እንደምን ምንድን ነው የሚሸተው እዚህ አካባቢ አይሸትም አሬ ሰፈር ገማ ምንድን ነው የሚሸተው አይሸትም አረ ወንድሜ ልጸዳዳበት በእናትህ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም ሁሉንም ነው መጨረሳቸው ተኩሳለም ካለከት አንድ ታጋሽ አምጣልኝ ይኸው ምንድነው ይሄ በዚህ ነው እንደምንጀራጀረው በጣም ነው የሚያስጠላው እኮ ነው ወንድሜ ተለቃለ እንዴት እንደገባህ አላውቅም ውጣ አንድ ሰው ለቅቅ ያለው ቆይ ምንድነው ነገር እኔም ሳይሆን እንደዛ ነው ያልኩት ችግር የለውም ተመለስ መልሰው ምንም ችግር የለውም ውሰዱት የእናንተ ነው ሌላ ሰው ነገር የለም ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ ውሰዱት በእግዚአብሔር ስም እምላለሁ ከተጠጋኸኝ ተኩሳለሁ ስሙ ስናይፐር ከተጠጋኝ ተኩሱ አይመለከተኝም በእናትህ አንተ እናት የለም አለኝ በእናትህ ውሰድልኛ የለኝም እኔ እኮ ሰው መስሎኝ እኮ ነው ያገዝኩት ስማ የፈለከውን ነገር እንሰጣለን ግን በእናትህ እሱን ውሰድልን ምንም ነገር የማልፈልገው ስማሽ ይሄን ሄሊኮፕተር አዘጋጅልሃለሁ ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው በእናትህ እንዳይመጣ አረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ ስማ አንድ ቁስላጣናዊ ጓደኛዬ እየመጣ ነው አማርኛ አይችልም የማይሆን ነገር እንዳታወራሽ ምናምን ነው ያልከው ቁስላጣናዊ ቆይ አማርኛ ካልቻለ እንዴ ነው የማይሆን ነገር ማወራ አላቅም ግን የማይሆን ነገር እንዳታመጣ አደራ ልክ ነህ ምንድን ነው የሚያወራው አላቅም ግን ጥሩ ነገር ምን አባቱ የሚያወራው እኔ ምን አውቃለሁ ተረጋጋ አንተ ምን አባቱ ነው የምትለው አሁን ነገርኩህ አንዴ አማርኛ እንደማይችል ቆይ እንደውም ይሄ አይነ ውሃው ያስታውቃል ሀበሻ ነው ቀልድ ነው ልሳቅ ካላመንከኝ ስማ ይሄ ምርጥ የደብረ ብርሃን አረቄ ነው ትፈልጋለህ ኧረ በእናትህ አንተ ልጅ አንድ ድል ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ነው ትፈልጋለህ ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ እስኪ ሲያስጠላ የብዙ ዓመት ህልሜ ተሳካ ሚስቴ ምን ተወለደች በጣም ደስ ይላል እንኳን ደስ አለ በጣም አመሰግናለሁ ይሄው 3 ጁስ ይዤላት እየሄድኩኝ ነው ለመልካም ምኞታችሁ በጣም አመሰግናለሁ ሰላም ሁኑ